አንቺን በገንዘብ ልትደሊ አበል ልታዘጊ በገንዘብ የአገር ጎረምሳ ማለት ልካብን እያከታተለች አከታትላ ጎረምሳዎች ተከትለውኝ ፈልገውን በስንት መከራ እንደሆነ ያገኘንሽ ብለው ነው የነገሩኝና አርፈሽ ተቀመጪ። እኔ እነዚህ ነገሮች ከማረግ ሚስጥሩን ከመውጣት ወደ ኋላ አልልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደት ናችሁ ቤተሰቦቼ? ደህና ናችሁ ወይ? በጣም ደህና ነኝ። ሰሞኑን የጠፋሁት ባላሉ ጉዳዮች ምክንያት ነው። አዩ ልታስቀምጠኝ አልቻለችም። በጣም በቃ ከአቅሜ በላይ ሆናብኛለች። በጣም አስቸግራኛለች። እንዴት የአሜሪካውን ጉዳይ ታወጪብኛለሽ? እንዴት እንደዚህ ስንት ነገር የነገርኩሽ እንዴት ታረጊያለሽ ብላ በጣም ነፍሴን አስጨነቀችው። አሁን ራሱ ከቤት አልወጣም ተደብቄ ነው ያለሁት። መጀመሪያ አዲስ የገባሁበትን ቤት ራሱ በሰው አፈላልጋ አግኝታኝ እንደገና አውርተን ምናምን በስንት መከራ ነው ሰው ያላቀቀኝ። በስንት መከራ እንደገና ሰሞኑን ሌላ ቤት እየቀየርኩኝ ነው። በዛ አጋጣሚ ነው የጠፋሁትና በጣም ጭንቀት ላይ ነበርኩኝ። አዩ ልታስቀምጠኝ አልቻለችም እቺ መጥፎ ሴት። እና አሁን ላስተላልፍ የመጣሁበት ምክንያት አንቺ እንደዛ ስላደረግሽኝ እኔ እነዚህ ነገሮች ከማረግ ሚስጥሩን ከመውጣት ወደኋላ አልልም ልልሽ ነው የመጣሁት ማለት ነው። አይደለም ቤቴን አሁን የተከራዩትን ራሱ ድጋሚ ብታገኙ መቼም ነው ማልተውሽ። መቼም ማለት ነው መቼም አልተውሽም። እና አንቺ አርፈሽ እንድትቀመጪ ደግሞ ሌላ የደበኩትን ሚስጥር እንዳወጣ እያደረግሽኝ ነው። አንቺ እኔን ተከታትለሽኝ ነገሮችን በተጋፈጥሽኝ ቁጥር ነገሮችን እንዳደርግ ነው እያደረግሽ ያለሽው እንጂ እንድተው አይደለም እያደረግሽ ያለሽው ማለት ነው። አዩ እኔ አቅሻለሁ። አንቺ እኔን የፈለግሽውን ነገር ልታረጊ ብትሞክሪ ነገሮቹ ማለት ለጊዜው ነው የምታረጊው እንጂ ከጊዜ በኋላ ማለት ነው እኔ አንቺን የፈለኩትን ነገር ማድረግ እችላለሁ። አዩ እኔ ሰዎችን ለምኜ ማለት ነው እንደፈለኩ ላስደረግ እችላለሁ። ግን አንቺ ማለት ነው በሌላ ነገር ስለሆነ እየተንቀሳቀስሽ እየዞርሽ ያለሽው እኔን ማስቀመጥ አልቻልሽም። ቤተሰቦቼና የጠፋሁበት ምክንያት ይሄ ነው እላችኋለሁ። አዩ ምንም ልታስቀምጠኝ አልቻለችም እና ብዙ ነገር ነግራችኋለሁ። በያላችሁበት ሆናችሁ ሰብስክራይብ ላይክ እያደረጋችሁ ተከታተሉን። ብዙ ምነግራችሁ ነገር አለ፣ ብዙ ማለት ነው ብዙ ምነግራችሁ ነገር አለ። ሰብስክራይብ ማድረጋችሁ እንዳይረሳ፣ ላይክ እያደረጋችሁ አበረታቱኝ ቤተሰቦች። ይሄ ለአዩ እንዲደርስ አድርጉልኝ። እና ቤተሰቦቼ እንደነገርኳችሁ ነው ሁሉም ነገር። ይሄው አዩ ማለት የአገር ጎረምሳ ማለት ልካብን እያከታተለች አከታትላ ጎረምሳዎች ተከትለውኝ ፈልገውን በስንት መከራ እንደሆነ ያገኘንሽ ብለው ነው የነገሩኝና አርፈሽ ተቀመጪ ብለው አስፈራርተውኝ ዝተውብኝ ስለ አዩ ስም እንዳላነሳ የአዩ አጠገብ እንዳልደርስ ስለሷ ምንም ነገር አንስቼ እንዳላወራ አስፈራርተው አስፈላጊ ከሆነ የምትፈልጊውን ነገር አንቺ ንገሪን እና ለሷን ነግራታለች። እኔ እንደው ማለት እሺ ብዬ አለፍኳቸው። ግን አዩ አንቺ ነኝ በገንዘብ ልትደሊ አበል ልታዘጊ በገንዘብ እኔ ማለት ነው እውነቱ እንዲጋለጥ ስለምፈልግ ነው እንጂ ያንቺ ገንዘብ ለኔ አሁን ባለውበት ታይም ይጠቅመኛል። አውቃለሁ ያንቺ ገንዘብ ይጠቅመኛል ልትሰጪ። እኔ ግን ገንዘብ አልፈልግም። ሱመያና ሰይድ ታርቀው ልጆቻቸውን በሰላም እንዲያኖሩ ነው የምፈልገው። በስንት መከራ ተፋትቼት እንደገና አዲስ ቤት አሁን ደግሞ ተከራይቻለሁ። ይሄንን የትም ጉድጓድ ውስጥ ብትገቢ አታመልጭኝም። እኔ ነገርኩሽን ነገር የቀሩትን ነገሮች ብትናገሪ በጣም ብዙ ነው ሚስጥር አለኝ ያልኳችሁ። እነዛን ነገሮች ያወጣሽ ቀን በህይወትሽ ፈርደሽ ብላኛለች። ግን እናንተ አውጪ ብላችሁ ኮሜንት ላይ ካሳወቃችሁ እኔ ለህይወቴ አልፈራም። ሱመያና ሰይድ ከተታረቁ እነሱ አብረው በሰላም እስኪኖሩ ድረስ እኔ ሚስጥር ማውጣቴን አላቆምም። አዩ ሚስጥር ማውጣቴን በፍጹም አላቆምም። ይሄንን ነው ምነግርሽ ማለት ነው። አንቺ ከነሱ ህይወት መውጣት አለብሽ እንጂ እነሱ ካንቺ ህይወት መውጣት የለባቸውም። አንቺ እኮ ለሰው ማታስቢ፣ ለራስሽ ብቻ ለገንዘብ የምታስብ ለራሷ ብቻ የምታስብ ሰው ነች። የራሷ ነገር እንዲጎልባት ማትፈልግ። ምን ነው አዩ እንዴ? እኔ ያረብ እሷ ከባድ ሴት ነች። ጥቅምን ብቻ ገንዘብን ብቻ ወርቆችን ብሮችን ብቻ የምታስብ ሴት ናት።
ይሄን ያህል ጭንቅላትሽ ጠባብ መሆን የለበትም። ለህፃናቶቹ ማሰብ አለብሽ፣ ለልጆቹ ማሰብ አለብሽ። የእናትነት ጣዕምን አላወቅሽም፣ የእናትነት እንትን አላየሽም፣ እናት መሆን እንዴት እንደሚከብድ አላየሽምና የሰው ልጆች መሰቃየት አለባቸው። ሱመያ መንከራተት አለባት። ሱመያ አንዴ እዚህ አንዴ እዛ ነገሮች እንደዚህ ሆኑ፣ ምን ሆነ፣ ምን ተፈጠረ፣ ሰይድ ምን ሆነ፣ ምንም ቢሆን ያሳስባታል እኮ ያሳዝናታል። የፈለገ ነገር ቢመጣ ስለ ሰይድ ታስባለች። ሰይድ እዚህ ጋር አንድ ነገር ቢሆን ማለት ነው ማንም አይደለም ቤተሰቦች ተጠያቂ አዩ ናት። ሰይድ አንድ ነገር ቢፈጠርበት ከዚህ በኋላ ሰይድ የሆነ ነገር ቢሆን ተጠያቂዋ አዩ ናት። ቤተሰቦች ልንገራችሁ፣ አዩ ማለት አይደለም ለሰይድ ይቅርና ለሌላ ሰው አታዝን፣ ለሰው ማታዝን ሰዎች ነው። እኔና አዩ ጓደኛ ብቻ ሳይሆን እህት ማማቾች ምንባል ሰዎች ነበር። ሰዎች ሳይ እህት ማማቾች ናችሁ ብሎ የሚጠይቃን ሰዎች ነበር። እንደዚህ እንሆናለን ብዬ እንኳን አንድ ቀን አስቤ አላውቅም። ጭራሽ በጎረምሳ ታስፈልጊኛለሽ ለቀቁልሽ። ይኸው ቤቱ ምን ማለት ፈልጋ አገኘች፣ ፈልጋ እኔ እንዲህ ነኝ የትም አታመልጭኝ ማለች። አሁንም ቀይሬያለሁ ቤተሰቦቼ እና እኔ መቼም አልተውሽም አዩ። ሁሉንም ሚስጥር ማለት ነው እንደውም አሁን በዝቶብኛል። ሁሉንም ሚስጥሮች አውጥቼ አንቺ ማን እንደሆንሽ ሁሉም የሱመያ ቤተሰብ የሰኢድን ቤተሰቦች ሁሉንም ነገር ማወቅ አለ። ማን እንደሆንሽ እስካሁን አላወቁ። አንቺ ማለት ነው ሰኢድ ላይ ከባድ መተት ስላስደረግሽበት ከባድ ነገር ስላስደረግሽበት አንቺ የምትይውን እንጂ ሌላ ሰው የሚያወራውን ነገር ጭራሽ አይሰማም ሰኢድ። ቤተሰቦቼ ሰኢድ ማለት ነው አዩ የምትለውን ከመስማት ውጪ በዚህ ሰዓት ምንም ነገር ሌላ ሰው ሰኢድ እንደዚህ ቢል ማለት ነው አዩ ትፍቀድልኝ ነው የሚለው። አዩ መጀመሪያ አዩ ትበል፣ አዎ አዩ እንደዚህ ነው እንጂ ሌላ ሰው የሚለውን እንኳን አይሰማም እሱ። ምክንያቱም እሷ ማለት ነው ከባድ ሰው ነች። ከባድ ነገር ነው ያስደረገችበት ሰኢድ ላይ እራሱ ማለት ነው። አይደለም ሌላ ሰው ይቅርና ማለት ነው። እንደነገርኳችሁ ነው ቤተሰቦቼ። ሰብስክራይብ ማድረጋችሁ እንዳይረሳ። ሰብስክራይብ ላይክ እያደረጋችሁ እንዳወራ የምትፈልጉት ነገር ካለ ሚስጥሩ እንዲወጣ የምትፈልጉት ነገር ካለ አውጪ በሉኝ። እኔ ማለት ነው ከአሁን በኋላ አልጠፋም። ሁሉንም ነገር አወራለሁ፣ ሁሉንም ነገር አወጣለሁ። ማውጣት ያለብኝ ነገር በሙሉ ከባድ ነገር ነው ምነግራችሁ ከአሁን በኋላ። ሰብስክራይብ ላይክ እያደረጋችሁ ተከታተሉኝ ቤተሰቦቼ። ብዙ ነገር ነግራችኋለሁ። ላይክ እያደረጋችሁ እኔን ማበረታታችሁን ማገዛችሁ እንዳይረሳ። መልካም ጊዜ በያላችሁበት፣ ሰላማችሁ ይብዛ በያላችሁበት። ሰላም ሁኑልኝ ውድና የተከበራችሁ ቤተሰቦቼ፣ ሰላም ሁኑልኝ። አሁንም ቢሆን ሁሉንም ነገር ማውጣቴ አይቀርም። እናንተ ብቻ አውጪ በሉ፣ አወጣለሁ ሁሉንም ነገር። ሰላም ሁኑልኝ።